ሰላም ሰላም ውድና የተከበራችሁ የሀገሬ ልጆች ሰላም ናችሁ ወይ? ሰላማችሁ በያላችሁበት ብዝት ተረፍረፍ ይበልልኝ እና ኑ ከኔ ጋር ዛሬ እኔ ፈታ ያልኩበት ቦታ እናንተን ደግሞ ላስጎበኛችሁ። በጣም የሚያምረው ግሪን ነው እና በቃ ይሁዱ ነው እዛ የሚሄዱት ማለት ነው። እዛ ውጪ መብላት ይወዳሉ። ሩቅ ቦታ ተሳፍረው ይሄዳሉ። 2 ሰዓት መንገድ ምናምን 1 ሰዓት ተኩል እንደዚህ እና ቦታው በጣም ያምራል። በጣም ነው የሚያምረው። ላስጎበኛችሁ ቻናሌን ሰብስክራይብ አድርጉ፣ ሼር በሀገር ውስጥም በውጭም ያላችሁ ይሄ ቪዲዮ ከደረሳችሁ ላይክ አድርጉ፣ ሰብስክራይብ አድርጉ፣ ሼር አድርጉ። ስወዳችሁ አበረታቱኝ። ተውኝ እናንተ ምን አለ ዩቲዩብ በዶላር ቢያንበሸብሸኝ ቢከፍለኝ ከእናንተ አካውንት ቢከፍል ከእናንተ ቀንሶ አይሰጥ። ስለዚህ እስኪ ሰብስክራይብ አድርጉ፣ ላይክ አድርጉ። ቅንነት ለራስ ነው፣ ደግነት ለራስ ነው። ስለዚህ ደግነውን ቅንነውን አበረታቱኝ እላችኋለሁ። የሀገሬ ልጆች ፈጣሪ ይጠብቃችሁ፣ በሰላም ለሀገራችን ያብቃን እና ፈታ በሉ በቃ በዚህ ቪዲዮ ማለት ነው። ከወደዳችሁ ለጓደኞቻችሁ ሼር አድርጉ። ሆሳናቱ ግን ሰብስክራይብ አድርጉ። ከሆሳናቱ ጋር ደግሞ ተቀላቀሉ፣ ቤተሰብ ሆኑ፣ ዝምድና ፍጠሩ ውዶች። ከዚህ ቦታ ኤሌክትሪክ ቤት ነው የሚመስለው፣ የሆነ በሳር የተሰራ ቤት ምናምን። እውነት ደስ ይላል። ጫካ ኢትዮጵያ የምር ኢትዮጵያ የኛ ትምህርት ቤት ከግቢው ውጪ ማለት ነው። እንደዚህ አይነት ቦታ አለ፣ ኳስ ምናምን የሚጫወቱበት ልጆች እና እሱም ቦታ ይመስላል። ደስ ይላል። ሳሩ እዛ እረፍት ጽድት ያለ ነው አየሩ። በቃ ፋ ነው እና ይሁዱ ለሴት ዝም ብዬ እንትን እላለሁ እና እስኪ ለጓደኞቼ ሼር ላድርግ ብዬ ነው። ሁላችሁም ታያላችሁ በእርግጠኝነት ታውቃለሁ። ግን ቢሆን አንዳንዴ እንደዚህ አይነት ነገር ማለት አሪፍ ነው ብዬ ነው ውዶቼ፣ የሀገሬ ልጆች፣ የሀገሬ ምርጦች። ፈጣሪ ሀገራችንን ሰላም ያድርግልን። ሰላም ከሁሉም በላይ ነው፣ ከምንም በላይ ነው። ሰላምና ጤና ይስጠን። ከወጣንበት በሰላም ይመልሰን። ወጥቶ ከመቅረት ፈጣሪ ይሰውረን። ወጥቶ መቅረት በጣም ከባድ ነው። በኢየሱስ ስም አይሁንልን። ፈጣሪ ይጠብቀን። ሁላችንም በየሃይማኖታችን ባለንበት ለሀገራችን፣ ለሕይወታችን፣ ለኑሯችን፣ ለሁሉ ነገራችን ጸሎት፣ ሙስሊሞች ዱዓ፣ ክርስቲያኖች በሃይማኖታቸው ሁላችንም በምናመልከው መጸለይ፣ ወደሱ መጮህ ያስፈልጋል ማለት ነው። እሱን የተደገፈ አይወድቅም። እሱን የተደገፈ ጉድሎ ቀን አያገኝም፣ ጨንገፋ አያገኝም፣ ስቃይ አያገኝም። በቃ ጌታን ተደግፈን ሁሉ ነገር እሱ እየረዳ ስኬታማ ያገዘ ግርማ ሞገስ የምንኖረው ማለት ነው። እሱ ያለሱ ህይወት ያለሱ ያቆጣችን እሱ ማማር ልጆችን። ስለዚህ ሁላችሁም በየሃይማኖታችሁ ለሀገራችንም እንጸልይ። በየቦታው ሰው ይሞታል፣ ይረግፋል። ሰው በስደትም በሀገርም ይሞታል። በጣም ነው የሚገርመው። እና ይሄ ጭንቀት፣ ይሄ ጭንገፋ፣ ይሄ ሞት፣ ስቃይ ሀገራችን እንዲቁም ማለት ነው። በቃ እንድለን ፈጣሪ መጸለይ ያለብን ልጆች። በዚህ ቪዲዮ ታዝናኑ፣ እስኪ ዘና በሉ። ግሪን ነገር የምትወዱ ካላችሁ ማለት ነው። እኔ በጣም ነው የምወደው። የገጠር ልጅ በመሆኔ ይሁን አላውቅም፣ እኔ ግሪን በጣም እወዳለሁ። እንደዚህ አይነት ግሪን ቦታዎች ምናምን ሳር ያለ ቦታ
ጥላ ያለ ቦታ ምናምን በቃ ዛፍ ደስ የሚል በጣም በጣም ነው የሚወደው። ለዛም ነው መሰለኝ በደረስኩበት ቀርጻለሁ እና ደስ ይላል። ሰላማችሁ ይብዛ። ይዋን እንግዲህ ዋው እንዴት እንደሚያምር ምናልባት ይህንን ህፃን አይቶ እንትን ህፃናት ሲገቡ ምናምን እንትን ይላል እኮ በጣም ነው የሚያምረው። ልመት ደስ ይላል። ቪዲዮን እስከ መጨረሻ ተከታተሉ። እስከ መጨረሻ ይልኝ ሲወዳት ላይክ አድርጉልኝ። እስከ ዩቲዩብ ይክፈለኝ ከፍል በቃ መንገድ ላይ ነው ደርሷል እና እስኪ ልቀበል። ወይኔ ሲከፍለኝ ግን እንዴት ደስ ይላል። ትንሽ ራሱ ሲከፍለኝ ደስ ይላል። እኔ ሰርቼ ያገኘው ብዙ ነው።
አይታችሁ ዝም ብላችሁ እኔ ስንት ነገርኳችሁ። ተወው እና እንደምትፈልጉት እንጣላ። ይሄ ዩቱብ መሳደብ ነው የምፈልገው። የምር ፌመስ ለመሆን መሳደብ፣ ከሆነ ሰው ጋር መሳደብ፣ ከሆነ ሰው ጋር የሆነ ነገር የሆነ ማይረባ ነገር ነው። በቃ እንደዚህ ነው። እንደዚህ ካልሆነ በቃ ሰው የለም። ተከፈቱ ስንት ዓመት ነው? 70 ዩሮ ራሱ ነው። ተው አትጨካከን፣ አንጨካከን። ሰብስክራይብ እንደራረግ። የምር እዚህም በጣም ያምራል። ልጆቹ ተጫውቱ ነው። እኔ የምሰራ ቤት እንግዲህ እግዚአብሔር ይመስገን ልጅ የለም። ልጅ አለ ቤት ስቃይ ነው። ልጅ ስለሌላም ነው እዛ ሄጄ እነሱ ቁጭ ይላሉ። እኔ ደግሞ ስልኬን ይዤ ዞራለሁ። በቃ እየዞርኩኝ እየቀርጻለሁ። ሌላ ቦዲ ማለት ነው። ልጅ አለ የሚሰሩት አንዳንዴ ከነሱ ጋር አንዳንዴ ከነሱ ወክ እያደረኩ ነው ማለት ነው። እና እንደዛ ነው እላችኋለሁ። ሰው እንዳለ ነው በቃ እንዳለ ነው። ደስ ይላል። የሆነ ነገር አንጥፈው ምናምን ባይነጠፍ ራሱ ሳሩ በጣም ንጹህ፣ በጣም የሚያምር በቃ ጽድት ያለ ነው። ያምራል በጣም ቦታው በጣም ነው የሚያምረው። እንደዛ ነው እላችኋለሁ። በሌላ ቪዲዮ እስከምንገናኝ የሀገሬ ልጆች በያላችሁበት ሰላም፣ ፍቅር፣ ጤና ይብዛላችሁ። እወዳችኋለሁ። አይ ላቭ ዩ። ቪዲዮን ጨርሳችሁ አመሰግናለሁ። ባይ ባይ።